ጥበብንና ዕውቀትን ለሰው ልጆች እንዲገልጽ ስልጣን የተሰጠው ትምህርት አልገባቸው ላለና የአእምሮ እድገት ውስንነት ላለባቸው ጠበሉን ሲጠጡና ጸሎተ መልክውን እየጸለዩ ሲማጸኑት ከአምላኩ በተሰጠው ስልጣን አእምሯቸውን የሚከፍት አቤቱ የቅዱስ ዑራኤል አምላክ ሆይ ይቅር በለኝ ብሎ በስም የተማጸነኝን እምርልሃለሁ። የጽድቅ ሥራን የሚሰራበት ዕድሜንም ጨምሬ እሰጠዋለሁ። ስምህን የጠራ መታሰቢያህን ያደረገ በፍርድ ቀን ያንተ አስራት ለመሆኑ ምልክት እንዲሆነው በግንባሩ ላይ በወርቅ ቀለም የመስቀል ምልክትን አትምበታለሁ ብሎ ጌታችን ቃል የገባለት መራሄ ብርሃናት ተብሎ በብርሃናት በመባረቅትና በነጎድጓድ ላይ የተሾመ እመቤታችንን በስደቷ ጊዜ መንገድ የመራት በዕለተ ዓርብ የፈሰሰ የጌታችንን ክቡር ደም በዓለም ሁሉ ረጭቶ ዓለምን የቀደሳት ለብዙ ቅዱሳን ጽዋ ልቡናን አጠጥቶ ጥበብንና ዕውቀትን የገለጸላቸው የስሙ ትርጓሜ የብርሃን ጌታ የብርሃን አምላክ አንድም ይቅር ባይ ማለት የሆነ የመላእክት አለቃ ቅዱስ ዑራኤል ዛሬ ሐምሌ 22 ቀን ቅዳሴ ቤቱ የተከበረበትና ለነብዩ ዕዝራ ሱቱኤል ጽዋ ልቡናን ያጠጣበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ መላእክቱ በቅዱስ ዑራኤል ጸሎት ይማረን ይቆየን።